مرحبا دك ريكم لكم እግዚአብሔር ይመስገን ሰላም ዲሆም ከመላውም ለማዓንቲ ቁርብ እዚ ዓጃው መራሕሲ ገለገለ ዘራውታት ዘረብ ሰሚዐ ነይረ ኣብ እቲ ዘርግሖ ማለት እዩ ሕጂ ንዑ ብዝግባእ መልሲ ክወደ የለኹሞ በመሓርኛ ክዛረበ ለመጀመሪያ የሚበረው መርከብ የለም እኔ እንደምመስለኝ ወይን ሁሉ ሰው እንደማያውቀው ማለት ነው የሚበሩ መርከብ ካለ ለምን ሌሎች ሀገሮች በሱ አይተጠቀሙም አንደኛው ወይስ መርከብ ያልከው በሌላ አባባል ወይም በሌላ ስልት ተጠቅመ ያራራ ቃል ተጠቅመ ነው የተጠቀምከው እንደዛ ከሆነ ደግሞ ማለት ነው መርከብ በህልሜ ነው የሚያየው እንጂ በግብር የለም ማለት ከሆነ እውነትህ ነው አው ህልም ነው ህልሙ ደግሞ ከነቃ ካልነቃ ምንም አይቀየርም ሁሌም ህልም ነው ከነቃ ደግሞ ያለው መሬት የትኖረው በመሬት ስለሆነ ስለ መሬት መናገር ይቻላል ነበር ከዚህ ቀር እንጂ ባህር የሚባል ነገር እንደሌለ በምን እንደምንም ማወቅ አለብህ ሁለተኛው ወደብ እኔ በሱ ንግግር በሰማው ነገር ማለት ነው እግዚአብሔርም እንደዚህ አይነት እዚህ ነው ለዚህ ሰው መጀመሪያ የህዝብ ብዛት ላንተ ምንም ጥቅም የለውም ምክንያቱም ብዙ ህዝብ ይዘ ምን ሰራ ምንም የፈራው ነገር አለ የለም አዲስ አበባ ለራሱ እንዴት ነው የሚተዳደረው ያለው እኛ እናውቃለን ስለዚህ ልንገርህ በብዛት ህዝብ ምናምን እንደዚህ የሚባል ነገር የለም መጀመሪያ ነገር የምትነካው ነገር የምትዛረው የትናገረው ነገር አስበ አዳምጠህ መናገር ግዴታ ነው ሶስተኛ ባህር የሚባል ነገር በህልምህ ማየት ትችላለህ በግብር ግን የለም ይሄ ካወቅ በቂ ነው ካልሆነ ለምን አንተ እኮ በብርክስ ተሳትፈህ እንደ ታዛቢ ነው የቆምክ ጠናነሽ ይዘህ ሄድክ ግን ጠናነሽ ያንተ በሐይቁ እንጂ በባህሩ አይሆንም የሐይቅ መርከብ ይዘህ ወደዚህ ለምን ትመጣለህ አንተ ባህር የሚባል ነገር የለብህም አንተ ሁሌም በምድር ብቻ ነው የምትኖረው አልተባልክም እንዴ ለዚህ አልተሳውስም እንዴ ለዚህ አታውቅም እንዴ አንተ ከመሪ አይደለም እንዴ አንዳንዴስ ስለ ህዝብ ማታስብ እንዴ ስለ ህዝብ ሼም አታስብ እንዴ ሁሌም በአንተ ንግግር ህዝቡን በአንተ ንግግር ልትሸማቀቅ ትፈልጋለህ ግን አንተ ምን ራስህም አይሰራም ራስህን ሁሌም ኤምሬትስ ነው የያዙት ኤምሬትስ ደግሞ ያያየው ነው እጆቹ የተቆረጡ ነው ስለዚህ በእናትህ ለህዝብን ህሰብ እንጂ እኛ ኤርትራውያንስ ስለኛ ሳይሆን ስለ አንተ ነው ስለ ህዝቡ ነው የሚያስበው ምክንያቱም ህዝቡ ዝም ብሎ በአንተ ንግግር ሰልችቷል በጣም ጠልቷል ስለዚህ አንተ መሪስ ከሆንክ ማለት ነው ስለ እውነትና ስለ ሀቅት መናገር አለብህ የሌለው ነገር ለምን ትናገራለህ አስበህ ለህዝብህን ህሰብ ካልሆነ ባህር ምናምን ለአንተ እንደማይሆን ደቡብ አፍሪካ ነግራለች ኦኬ ከዚህ የሚበልጥ ጥፌት የለም በፀሐይ ጠራራ ነው አንተ የተጠፋው ታዛቢ ነው የሆንክ ስለዚህ ዝም ብለህ አትጎርር ጉራ ብቻ የሚባል ነገር እውነታ ተደርጎ ስርዓት አድርገህ ለህዝብን በስርዓት አስተዳድር የራበው ህዝብ መግበው የተቸገረው ህዝብ ምግብ ቀርበው ሌላ ደናብረው ለህዝቡ በእናት አንተ መሪ ኮንክ ማለት ነው ግን የመሪ
አቅም ወይም ብቃት የለህም። ልጅ ነው በቃ እግዚአብሔር ልጅ ነው። እኔ ካንተ ያንሳል፣ ግን በታሳሰቤ ካንተ ባል ይበልጣል። ምክንያቱም ለህዝቡ እንኳን ያስባል። እኔ አንተ ግን ለምንም ነገር ማሰብ የለብህ፣ አታስብም እንዴ? ስልጣን 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 ምንድን ነው ስልጣኑ? ቆጮ ቆጮ ነው አንተ በቃ ቆጮ ቆጮ ያልኩህ በቃ በእናትህ